ልብ በሉ አዩሃ الإخوة الكرام ዱንያ ላይ በጣም ብዙ የሚያሻግሉን ብዙ መሽጉል የሚያረጉን ነገሮች አሉ ነገር ግን ትልቁን አላህ Subhanahu Wa Ta'ala ያስጠነቀቀን ነገር ችላ ብለናል ማለት ነው እናንተ ሰዎች ሆይ ተጠንቀቁ يومن ترجعون فيه الى الله ወደ አላህ Subhanahu Wa Ta'ala የምትመለሱበት ቀን አለ ያንን ቀን ተጠንቀቁ ለነሺዳ እናለቅሳለን ለድራማ እናለቅሳለን ለዘፈን እናለቅሳለን ቁርአን ሲቀራ ግን ዝጉልን እንላለን ዱንያ ማለት ጊዜያዊ እንደሆነ አኺራ ወደ አላህ Subhanahu Wa Ta'ala የምንመለስበት በሰራነው ስራ የምንመነዳበትና አላህ Subhanahu Wa Ta'ala ማንንም የማይበድልበት ቀን እንደሆነ ያስጠነቅቀናል ማለት ነው ዛሬ ዘሬን ወገኔን እኔ ለዚህ የዚህ ዘር ነኝ እኔ ለዚህ ዘር ተቆርቋሪ ነኝ የሚል ሁሉ የቂያማ ቀን ዘሩ ወደፊት ሊያስቀድመው አይችልም من አለ ቀብር ላይ ብትቆም من አለ ቀብር ላይ ብትቆምና እነዚያ ጓደኞችን ብታስተውስ እነዚያ ካንተ ፊት የሄዱትን ጓደኞችን ብታስተውስ ቀብር ውስጥ ያለው ሁኔታቸውን አስተውል ቀብራቸው ውስጥ አካላቸው እንዴት እንደተበጣጠሰ ሚስቶቻቸው እንዴት ብቻቸው እንደቀሩ ልጆቻቸው ከነሱ በኋላ የቲም እንደሆኑ ገንዘቦቻቸው እንደተከፋፈለ መስጂድና መቀመጫቸው ከነሱ ነፃ እንደሆኑ ፋናቸው እንደጠፋ አንተ እዚህ መንገድ ላይ ትሄዳለህ والله روح አትወጣም والله روح አትወጣም ከዱንያ ከሁለት ብስራቶች አንዱን ሳትሰማ ወይ አብሽር በእሳት አንተ ያላህ ጠላት ወይም አብሽር በጀነት አንተ ያላህ ወዳጅ መጨረሻ እንዲያምር ጽናትን ያዝ እሱ ታላቁ ከራማ እንደሆነ ወቅ አደራ ነገ ማለትን ምኞት ማስረዘም والله የእሳሰዎች ብዙ ለቅሶ ቆይ አድርጓለሁ ከጅላለሁ እያሉ ነው ወቅ አላህ ይባርክህና ሁሉ ነገር በምርጫ ታደርገዋለህ ሞት ሲቀር ምርጫ የለህም ትሞታለህ ወደድክም ጠላህም ወንድሞቼና እህቶቼ ያኔ ጥላ በሌለበት የማንም እገዛ ከታላቁ አላህ በስተቀር በማይጠየቅበት ሰዎች ዛሬ የሚኮሩበትን ገላቸውን እርቃን ትተው የሚሄዱበት ሁሉም በራሱ ጉዳይ በሚበየንበት የፀሐይቷ ቃጠሎ በቃል በማይገለጽበት እዚያ የቂያማ ቀንም አላህ Subhanahu Wa Ta'ala ጥላ ስር የሚሆኑት ጉዳትን የሚያስተናግዱት ሲያግዱቸው ሰባት ሰዎች ውስጥ አንዱ አላህን አስታውሶ ያለቀሰ ነው ሰብዓቱ يذلهم الله في ظله يوم لا ظل إلا ظله ورجل ذكر الله خاليا ففادت عيناه ቃላቸው ከምንም በላይ ጣፋጭ የሆኑ ሰሃቦችም የለቅሶን ጥቅም እንዲህ ሲሉ ያወሩታል ነገሩማ የሰሩበት እንጂ ያወሩት ምን ያምርላቸዋል አብዱላህ ኢብኑ ዑመር 1000 ዲናር ሰደቃ ከመስጠት እኔ ዘንድ አላህን አስታውሶ ማልቀስ ይበልጥ ተወዳጅ ነው ይል ነበር